እና አንድ ብቻኛ ቤት አግኝቶ ቤቱ ይበራል በጣም ብዙ መብራት አለው በጣም የሀብታም ቤት እንደሆነ ያስታውቃል እዛ ቤት ጋር ሲደርስ አንኳኳ እና አንድ ጺማቸው በጣም የተንጀረገገ ነጭ ጸጉር ያላቸው በጣም ግሬስፉል የሆኑ ሰው ወጥተው ተቀበሉት አስገቡት ከብቶቹን አሳረፉለት አሽከሮቹን እንትን ብለው አንተና ግባ ብለው ወደ ትልቁ እልፍኝ አስገቡት ከዛ ሲገባ ደነገጠ ትልቅ ጢም ያላቸው በጣም የሚያስፈሩ ቀጭን ትንሽዬ ሴትዮ ቁጭ ብለዋል ቴብሉ ላይ በጣም ያስፈራሉ ደነገጠ በቃ አራት ልንበላ ስንል ደረስከው ቁጭ በል እሷ ባለቤቴ ናት ሲል ወዮናየና ተናደደ በሲያወሩ ደግሞ ድምጻቸው ያስፈራል ሴትዮዋ ደግሞ ጣልቃ እየገቡ ያስቸግራሉ ከዛ ይዘውት ወጡ ሰውየው ማለት ነው ግን እርሶን የመሰለ ሰው እንዴት እንዲህ አይነት ሴት ያገባሉ ሊል አፉ ላይ ሲደርስ በማገባ ትግባ ቢለው ትዝ ብሎ ምን አገባኝ እሳቸው ከተስማማቸው እኔ ራቴን በልቼ ብተኛስ ብሎ አወሩ ተጫወቱ ተኙና ጠዋት ሊሸኙ ሲሉና አላሳያ አንድ ቦታ ብሎ ጓሮ የማን ሰው አጽም የተከመረበት ጋር ወሰዱና ሁሉ ሰው አስተናግጄ በባለቤቴ ጉዳይ ይመጣሉና ለመጀመሪያ ጊዜ በሰላም ከዚህ ግቢ ወጣው እንግዲህ አንተ ነህ ወይ ጉድ እያለ ዶ ጨምሬ በገዛው ኖሮ ይሄንን ብዙ ወራት ቆይቶ ወደ ቤቱ ሲመለስ ከሩቅ ሲያይ ቤቱ ትልቅ ድግስ አለ ለኔ ነው ይሄ መቼም መምጣት እንዴት ሰሙሱ ተደብቆ ሰርፕራይዝ ያደርጋቸው ነው ምንድነው ምናምን ሲባል አይ ሰርግ አለ እዛ ግቢ ያሉት የምን ሰርግ የዛ ግቢ ሴትዮ ያገባሉ ማን ነው ስማቸው የሱ ባለቤት እና እኔስ እኛና ቀምሱን ከዛ በቃ መሳሪያውን አውጥቶ ሄዶ ልልሲ ልክ ቤት ገብቶ ሙሽራ ልብስ ለብሳ የተቀመጠችው ሚስቱን ሊገላለና ከዛ ለምን አላጣራም ይሄን ነገር ብሎ ሲለካሱ እንደሚመጣ ከብዙ ጊዜ በኋላ ሰምተው እንደገና እንዲጋቡ ሰርጉ የተደገሰው በሰላም ኖሩ ይባላል